በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ከረማችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ባለፈው የሃይስኩል ግራጁዌሽንን በተመለከተ ስላሉት ድግሶች ያወጣሁት ቪዲዮ ነበረ። ያላያችሁት በዩቲዩብ የምታዩት ከሆነ ይሄንን ሊንኩን እዚህ እናደርግላችኋለን። በፌስቡክ ወይ ደግሞ በኢንስታግራም ወይ በቲክቶክ ቻናሎች ውስጥ የምታዩ ከሆነ ደግሞ እታች በኮሜንት ሴክሽኑ ላይ ታገኙታላችሁ። የመጀመሪያውን ፓርት እንድታዩት ማለት ነው። እውነቱን ለመናገር እግዚአብሔር በሚያውቀው እንደዚህ ያለ ሪያክሽን አልጠበቅኩም። ሀሳቡንም ሳነሳ ከየአቅጣጫው በስልክም በሜሴጅም በኢንስታግራምም በፌስቡክም በቲክቶክም ብዙ ሜሴጆች መጥተው ዩቲዩብ ቻናሉም ደግሞ ገብታ ካያችሁት አሁን ቻናሉ ላይ the biggest view እውነቱን ለመናገር ይሄኛው ቶፒክ ነው። እዚህ ላይ ማሳሰብ የምፈልገው ይህንን ሀሳብ ስናነሳኛም ያነሳንበት ያለው ምንድነው ዩቲዩብ ላይ ገንዘብ ለመስራት አይደለም። that's why ሌሎች ቻናሎችም ላይ ሙሉን እየለቀቀን ያለ ነው። ፖይንቱ አዌርነስ ፈጥሮ እንድንነጋገርበት ለማድረግ ነበረ። እግዚአብሔር ደግሞ እንግዲህ በየሰው ውስጥ ያለውን የልቡን ጭንቀት ስለሚያውቅ ያሳሰበውን ስለሚያውቅ እንዲህ በየሰው እንዲደርስ ያደረገው እሱ ነውና የተለያዩ ሀሳቦች አሉት። በብዛት የገጠመኝ ያው ሁሉም እንደጨነቀው ምን ማድረግ እንዳለበት እንዳላወቀ ነው። በዚህ ሂደት ውስጥ ታይትሉም እንዳያችሁት ያስደነገጡኝም ገጠመኞች አሉ። እስከዚህ ድረስ ደርሰናል ወይ የሚያሰኝ ማለት ነው። መጀመሪያ ሳነሳ ሀሳቡ የነበረው ምንድነው በቃ እናስብበት፣ እንወያይበት፣ ያሉት ነገሮች እንዴት ናቸው የሚለውን ለማንሳት ብቻ ነበር እውነቱን ለመናገር ሀሳቡን ሰንዝሮ ከዛ ሰው እንዲወያይባል ለማድረግ ነበር። ግን በዚህ አንጻር ላይ ከአንድ ስቴት የደወሉልኝ የተወሰኑ ሰዎች አሉ። ከሴም ስቴቱን ለመናገር ብዙም ጥቅም ስለሌለው በዚህ ሀሳብ ላይ ባለፈው ዓመት የተደረገ ሙቭመንት ነበር ይመስለኛል። ሌላ ሰው ይህን ሀሳብ አንስቶ ተነጋግረውበታል ይመስለኛል። እና በዚህ ንግግር ውስጥ አንዱ ገጠመኙን ሲናገር ምን አለ? አንዲት ልጅ ከጓደኛዋ ጋር ያው ሁለቱም ከሃይስኩል ነው ግራጁዌት ያደረጉት። ግራጁዌት ሲያደርጉ አንዷ ቀድማ ነው የግራጁዌሽን ፓርቲውን ያደረገችው። ከዛ ግን ጓደኛዋን ያው ነገረቻት ማለት ነው ምን ያህል ገንዘብ እንዳገኘች ስትነግራት እችኛዋም በቃ ደስ ይላታል። እሷም ይህንን የእሷን ያህል አገኛለሁ ብላ አስባ ይሆናል እንግዲህና ግን የእሷ ተራ ሲደርስ የእሷ ድግስ ከተደረገ በኋላ ግን ያችኛዋ ጓደኛዋ እንዳገኘችው አላገኘችም። እና አሁን ቀጣ ሲምፕል ሀሳብ ነው። አሁን ለማንም ሰው ሲምፕል ነው አይደል? ይቺ ልጅ ግን የራሷን ሄዳ ጠፋች። እንግዲህ የት እንደደረስን ተመልከቱ። እንግዲህ የት እየሄደ እንዳለ ማለት ነው። አሁን ስናስበው ቀለል ያለ ነገር ሊመስለን ይችላል። ብዙ ሰው አስተያየት ሲሰጥ እንደጨነቀው የተናገረ ቢበዛም አልፎ አልፎ ደግሞ ምን አገባ የሚልም ሰው አለ። እኔን እንዳነሳሁት ነው ሲጀመርም ለራሴ እንደ ወላጅ እንደ አንድ ክርስቲያንም ደግሞ ያገባኛል በሚለው ሰው ልጆቻችን በተለይ ደግሞ ልጆቹ በየት ዳይሬክሽን እየሄዱ እንዳሉ ምን አይነት አስተሳሰብ ውስጥ የገቡ እንዳሉ እንግዲህ ልንረዳው ምንችልበት ላይ የደረሰ ይመስለኛል። ለምን አሁን አንድ ገጠመኝ የከሰማሁት በእንደዚህ በሚሰጠው በጊፍት ምን 50,000 የደረሰ ራሱ አለ። እኔ እንደው ገፋ ቢል 10,000 ቢያገኙ ነው የሚል ነበር ሐሳቢ። አንድ አጋጣሚ ደግሞ የሰማሁትና የተነገረኝ እንደዚሁ ትልቅ ዝግጅት አዘጋጅቶ ወላጆቹ ለሆል ብቻ እስከ ኦልሞስት 9,000 ያወጡት ለሆሉ ብቻ። ከዛ ደግሞ ለዴኮሬሽን 3,000 ምግቡን ምናምን ሳያጠቃልል ማለት ነው። ለ400 ሰው ነበር የተዘጋጀው ዝግጅቱ። ነገር ግን የመጣው 200 ሰው ከዛ በታች ስለሆነ እንዳለ የተዘጋጀው ምግብ ተደፋ። እነሱም ደግሞ ያወጡትም ሳይመለስ ቀረ። which አሁን አካሄዱም ይሄ እንደሆነ ተረድቻለሁ። ብዙ ሰው ሁሉም ማለት አይደለም፣ ብዙ ሰው ግን ያወጣውን ወጪ ይተካልኛል የሚመጣው ሰው የሚል እሳብ የሚይዞ የሚደግስ ሰው እንዳለ ሰምቻለሁና ሐሳቡ ይሄ ከሆነ እንደው ትንሽ ሊከብድ ይችላል እውነቱን ለመናገር። ልጆቹንም ወደ ሌላ ነገር ውስጥ ነው የምንከታቸው። እኔ እንደው ቢቻል ከካህናትም ራሱ የደወሉልኝ አሉ። እኔ ምንም እዚህ ግባ ማልባል ምዕመን ነኝ እና
ካህናቱ ህዝቡን የሚመሩት በዚህ ሐሳብ ራሱ ተጨንቀዋል። እንደውም አንድ ያናገሩኝ ካህን ምንድነው ያሉኝ? በአንድ ቀን 4 ፕሮግራም ላይ መሄድ ነበረብኝ፣ ግን መሄድ ያልቻልኩት 2 ጋር ነው። ስለዚህ 2 ሰዎች ተቀየሙኛሉ ማለት በአንድ ቀን ውስጥ ማለት ነው። እና እንዲየገጣጠመ እና እንደው አሁን ቢጨንቀኝ በቃ ስለበዛብኝ ጊፍቱን ላይ ይዤ አልሄድም። በቃ ሄጄ ባርኬ እግዚአብሔር ሰላም ያደርግላችሁ ብዬ የእግዚአብሔርን ሰላም ትቼላቸው ነው የምወጣው። በፊት ይጨንቀኝ ነበር፣ እንደው 50 ብርም 100 ብርም እየሰጠው ወጣ ነበር። ግን ባንክረፕት ነው ያደረገኛል። እንግዲህ ካህን ናቸው፣ ካህናቱን እንዴት ተጨነቁት። እና እንደው ካህናቱ ይሄንን ያሰማችሁ አምሹር ቪዲዮም በየቦታው ስለተመላለሰ ብዙዎች ካህናት የሰማችሁት ይመስለኛል። ይሄንን ለመለወጥ በእናንተ እጅ ብዙ መደረግ ይችላል። ትልልቅ ሚዲያ ያላችሁ ሰዎች ይሄን ሐሳብ አንስቶ ብንወያይበት። ለምን እንደምናስበው ቀላል ነገር አይደለም። ልጆቹ ላይ እየተጫነ ያለው ሐሳብ የመጣባቸው ኮምፒቲሽኑ በመካከላቸው ያለው እንዴ አንዲትን ነፍስ እስከ ማጣት ካስደረሰን እኮ አለመቀጠሉን እርግጠኞች ልንሆን አንችልም። አንድ ጓደኛዬ በጣም ይቀር ወዳጄ ሚኒሶታ ያለች በዚህ ዙሪያ ላይ ብዙ ስራ የሰራች እህታችን አለች። እንደውም ወጣቶቹ ራሱ እስከ ማነጋገር ያላቸውን አመለካከት እስከ መረዳት ይህንን ቪዲዮ እንደሰራው ስነግራት እሷ ሄደችበትን ሂደት ስትነግረኝ ይሄን ያህል ከተከደበተማ ለምንድን ነው እንደው የሆነ መፍትሄ የማይፈጠርለት? እንደው ዛሬ አንድ እንደ መፍትሄ ሐሳብ ማመጣው ካየሁትም አንጻር ከሰማሁትም ከሰዎችም ሲመጣ የሰማሁት ሐሳብ ምንድን ነው? አሁን ሌላ አንዳንድ ሴቶች እያደረጉት ነው ያሉት። ቤተክርስቲያን ውስጥ የሚመረቁት ልጆችን ሰው በየቦታው ከሚበታተን ማለት ነው። ለምሳሌ አንድ ቤተክርስቲያን ውስጥ 20 ተመራቂዎች ካሉ 20ውም ወላጆች ተነጋግረው እዛ አንድ ላይ ቢያደርጉት ሐሳቡ የልጆቹን ምረቃት ሐሳቡ የልጆቹን እንዲመረቁ እንዲባረኩ ከሆነ ማለት ነው። ሐሳቡ ግን የገንዘቡን ለማግኛ ከሆነ I think we should find another method። በጣም የተለያዩ ሜቶዶች አሉና እንደው እናስብበት። ልጆቻችን በተለይ ልጆቹን የት እየገፋቸው እንደሆነ ምን አይነት ኮምፒቲሽን እየከተትናቸው እንደሆነ ብዙዎች ልጆቻቸውን ካሳመኗቸው በኋላ በቃ አያስፈልግም ልጆቹም አያስፈልግም ካሉ በኋላ ልክ ሲኒየር ሲሆኑ የቤተሰብ ፕሬሸር፣ የጓደኛ ፕሬሸር፣ የሁሉ ፕሬሸር መጥቶ ሲጫንባቸው በቃ ይደረግልኝ ብለው እናት አባታቸውን አንቀው ይቀመጣሉ ማለት ነው። እናት አባት ብዙ ሰው እንግዲህ አሜሪካን ብዙ ያውቃል አይደል? ኑሮ ከእጅ ወደ አፍ ነው እውነቱን ለመናገርና ብዙ ሰው ደግሞ ይሄንን ድግስ እየደገሰ ያለው በመበደር እና እስከዚህ ድረስ ነው ወይ ማለት እንደው እስከዚህ መደረስ አለበት ወይ? እኔ አሁን ከዚህ በፊትም ባቀረቡት ላይ ሚስ አንደርስታንድ የተደረገው አይደረግ የሚል ሐሳብ አይደለም ያለ። ልጆቹ ደስ ይላቸዋል፣ ኦፍ ኮርስ መደረግ አለበት። ግን እንደዚህ ተለጥጦ መውጫ ቀዳዳ እንዳይጠፋን ኮምፒቲሽን አናድርገው። ሰው ማድረግ የሚችለው በቤቱ ቢያደርግ ከአቅሙ በላይ ተበድሮ የሚያደርስ ጉዳይ ግን አይደለም። ሰርግማ ሲመጣ ምን ሊኮን ነው? ከዚህ በፊትም ተናግሬዋለሁ። እንደ ቢዝነስ የኔንም ከዚህ ቢዝነስ አሁን በዚህ በሚደረገው ቢዝነስ ላይም ፕሮፊት የሚያደርጉ ጓደኞች አሉኝ፣ ወዳጆች አሉኝ። የእነሱንም ቢዝነስ እየገደልኩ እየሆን ይሰማኛል። አንድ ሰውዬ እንደውም በኮሜንት ላይ ምን አለኝ? እንደ አንተ ዝም ብለህ አርፈህ ቢዝነስን አትሰራም አለኝና እንደው በዚህ አጋጣሚ ኮሜንት እንኳን ስናደርግ ጥላቻ ባይሆን አሁን እኔም በጥላቻ በመናቅ በምን አይደለም ማደርገው፣ ግን ነቃ ብለን እንደው እንነጋገርበት። ሁሉ በፍቅር ሲሆን ነው አይደል? ምን መነጋገሩም እኮ የሚበጀው እንጂ የተሰዳደቡ የተጠላሉ አንተ ምን አገባ አንቺ ምን አገባሽ አይደለም። ያለውም ራሱ ሰው ቢሆን ሁሉን ነገር በመጠን በልኩ ይሁን ነው መጽሐፋችንን የሚለውና በዛ መልኩ ቢሆን ነው ያላቅማችን እንደው ተጨናንቀን ሌላ ነገር እንዳንገባ ነው። እንደው እንዳልኩት ጥሪ ማቀርበው እንደ ሌሎቹ አብያተ ክርስቲያናት ሰብሰብ ብሎ የሚደረግበትን ትልልቅ ሚዲያ ያላችሁ ወንድሞቼ እህቶቼ ይሄን ሐሳብ እንደ ሐሳብ አንስቶ ለምን ይሄ በጣም በእኛ ኮሚቴ ውስጥ እየሰፋ ያለ ነገር ስለመጣ መፍትሄ እንዲገኝለት ነው። ብዙ የሚያስጨንቁት ጉዳዮች አሉ፣ በጣም ብዙ። አሁን በአገራችን እምነትን ካለቀቅ ተብሎ ስንቱ ታረደ አይደል? በቅርብ እንኳን በአርሲ ላይ የሰማነው። ስለሌላ ብዙ የሚያስጨንቁን ጉዳዮች አሉ። ብዙ ገንዘብ ማውጣት የሚያስችሉ ብዙ ምንረዳዳበት ጉዳይ አለና
እንደው በአቅማችሁ ሁሉን አድርጎ ልጆቻችንንም የእነሱን ኤክስፔክቴሽን ሌላ ነገር ውስጥ ባንከተው፣ ይሄም በቃ ደሰን አካምፕሊሽመንት ብለው እዚህ ላይ አበቃን እንዳይሉ ብዙዎቹም እንደዛ እያደረጉ ስለሆነ እንዴ በአሁን ዘመን ደግሞ የዩቱብ ሞቲቬተርስ በጣም ብዙ ስላሉ ይሄንን ገንዘብ 10 ሺህ ብር 20 ሺህ ብር 50 ሺህ ብር አገኘው ብሎ እንዴ እንደ አይነት ቢዝነስ ካለማ እኔም ደጋሽ ልሆን እንዳይል ማለት ነው። ሮንግ ፐርስፔክቲቭ እንዳናስገባ። ኢዚ ማኒ ለምን አሁን እየተሰበከላችሁ ያለ በሞቲቬተርስ በቃ ይሄን አድርግ ይሄን አድርግ ኩዊክ ማኒ ጠቅጠቅ አድርገህ ይሄን ታገኛለህ። እንደ አይነት የለም። they need to be hard working ሰርተው ለፍተው ወጥተው ወርደው ገንዘብ እንደሚገኝ ማወቅ አለባቸው እንጂ እንደዚህ ዝም ብሎ አንዳንዶቹ እንደውም በቃ ወላጆቻቸው የደገሱት 20 ሺህ ብር አውጥተው እንደሆነ ስለማያውቁ እነሱ 20 ሺህ ብር ሲያገኙ ለወላጆቻቸውም ዞር ብሎ አስቡ። በቃ 20 ሺህ ብሩን ይዞ የፈለገው ለማድረግ ነው የሚፈልገውና እንዲህ አይነት አስተሳሰብ ውስጣቸው እንዳንፈጠርባቸው የሚል ሐሳብ ነው። በድጋሚ ትልልቅ ሚዲያ ያላችሁ ሰዎች ይሄን ሐሳብ አንሳችሁ ወጥተዋይበት ካናት አባቶቼ ይሄንን አንድ ሐሳብ ይዛችሁ ልጆቹን እናንተ ድምጽ ይሰማል። እንደው በትምህርትም አስተማሪዎችም በትምህርትም እያስተማራችሁ መላ ቢደረግለት መፍትሄ ቢሰጥ የሚል ነው። እንግዲህ እግዚአብሔር ይርዳን። በዚህ አጋጣሚ በአርሲ ያሉትን ያረፉትን ሰማዕታትን ደመ ሰማዕታት አድርጎ ይቀበልልን፣ ለቤተሰቦቻቸው መጽናናትን ያድልልን። እኛም ከእንዲህ ያለ ፈተና ይሰውረን። እንግዲህ ሰላም ሰንብቱ፣ ሰላም ቆዩ።